ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እማዬን አደራ ዘጠኝ ወር አርግዘሽ በጭንቅ አሳድገሽ ጡትሽን አጥብተሽ ምሳዬን ራቴን ቁርሴንም አብልተሽ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እማዬን አደራ ካጠገቧ ሳርቅሎ ከፊቷ ሳልጠፋ ከዓይኗ ሳልሰወር ልጄ ጠፋች ብላኔ እናቴ መሸበር ያ ሁሉ መጨነቅሎ ካንቺ እንዳልለይሽ እንዳታጭኝ ነበር እናቴ ምን በጀሽ እንደወጣው ስቀር አይንዬ አይን ዓለም ማቆ ነገር የለም ናታይን ይቀጠርኩት እኮ ናታይ እኮ ከኢሳያስ ጋር ነው ያለው እኮ ናታይና ኢሳያስ ትውቃላችሁ ታውቂለ እንዴ እሺ ለማንኛውም ራስሽን ጠብቂ እኔ ግን መሄድ አለብኝ እዚያውን ጥለሽኝ አትጂም ይወጡ አብረን ይመጣው አብረን እንሄዳለን በቃ እሱ ጥሩ ሐሳብ ነው እኔ ልሂድ አንቺ ግን ናታይን አውርተሹ ነይ እንደዛ ናታይ ይደብረዋል አብረን እንግባና አብረን ልቅ እንላለን ቶሎ ከኢሳያስ ጋር አይደለም መጠጥ ቤት መንገድ ላይ እንኳን ስቆም መሬት ልትውጣኝ ነው የምትደርሰው እንዴ ህይወት ቀይ እኔ ሻምጦ ሻንታን ሻታ ቆይ አንተ ግን ለምንድን ነው የመታኸው? ምን ማለት ነው? እየተንጋተትሽ አይደል እንዴ? መምታት አልነበረብኝም? እያስቸገረኝ አልነበረም። ሲቀጥል በሰላም እያወራሁት ነበር። ቆይ እኔ እኮ በመኪና ሳልፍ እኮ ነው ያዩሽ። ቆይ እዛ ጋር ምን ትሰሪያለሽ አንቺ? አዎ በቃ እኔ እንደዚህ ነኝ። ይሄንን ነው መስራት የምፈልገው። ደግሞ ደህና ሊከፍለኝ የነበረው ልጅ እኮ ነበር አልከው። ቲና እኔ በደንብ አቅሻለሁ። አንቺ እንደዚህ አይነት ሴት አይደለሽም ነበር አይደል? ለማንኛውም በጣም ብዙ ነገሮች ተቀይረዋል። ከዚህ በኋላ ደግሞ ጣልቃ እንዳትገባ እንዳትከተለኝ። ቆይ ቲና እንዴ የምርሽ ነው እንዴ አንቺ? ደስ ቆይ ተረጋጊ እንዴ። ናቲ በቃ በእናትህ ልቀቀኝ። ቲና ቆይ ተረጋጊስ እንዴ። እንደዚህ አይነት ነገር ውስጥ እኮ የሚገባው እኮ ከጎኑ ሰው የሌለ ሰው እኮ ነው። አንቺ ደግሞ እኛ ከጎንሽ አለን አይደል እንዴ? እናት እያለች ሁሉም ነገር ሙሉ ነበር። እሷ ከሄደች በኋላ ግን አሁን እኔ በጣም ብዙ ችግር ውስጥ ነው ያለሁት። ቲና እኔ ካጠገብሽ ነኝ። ምንም ቢሆን እኮ አብረን ተምረናል አይደል እንዴ? ሁሉንም ነገር ትነግሪኛለሽ። እንማከርና መፍትሄ እንፈልጋለን። እኔ በቃ
ቆይ ምን ሆነሽ ነው ቲና? ለምን ሆነሽ ነው አነግሪኝ? ናቲ በጣም ከባድ ሁኔታ ውስጥ ነው ያለሁት። አይውልሽ አሁን ጠንካራ የምትሆኝበት ጊዜ ላይ ነሽ ያለሽው። ስለዚህ በቃ ጠንካራ በይ። የቤት ኪራይ፣ የህይወት ትምህርት ቤት፣ ብቻ በጣም ብዙ የሚያስፈልገኝ ነገር አለ እና መስሪያ ቤት የሰው ፊትም አይቼ ቢሆን ከዚህም ብዬ እቁብ ሰብስቤ ነበር። ይኸው እሱንም ዛሬ በሌባ ተበላው። በቃ ይኸውልሽ ግን የምር በጣም ተከፍቼብሻለሁ። ስንት ነገር ማማከር እየቻልሽ የማይሆን ውሳኔ ውስጥ ትወስኛለሽ እንዴ? መፍትሄ ስላጣሁ እኮ ነው እንደዚህ ያደረጉት። በዛ ላይ ደግሞ ህይወቴ ጓደኛዬ ልደት ላክብር አለች። ፈቅጄ የማላውቀውን ፈቀድኩላት። በቃ አማራጭ ሳጣ ነው እዛ ቦታ ያየኸኝ። ለማንኛውም የቤት ኪራዩን እኔ እሰጥሻለሁ። ለትሽም ቢሆን ደግሞ አብረን ሆነን ተጋግዘን የሚያስፈልጋትን ነገር እናደርግላታለን። በጣም አመሰግናለሁ ናቲ። ግን አንተ እስኪ ታመጣለህ? ችግር የለም ቲና። እንደውም አሁን በችግርሽ ጊዜ ስለደረስኩልሽ ደስ ብሎኛል። በጣም አመሰግናለሁ። የምር እንደዚህ ይሆናል ብዬ አላሰብኩም። እንግዲህ ወስ ሆነ ህይወት ይኸውልሽ፣ እሱ አሁን የጠጣ ይመስላል። አሁን ነገሮች ከሚበጠበጡ ብናልፈው ይሻላል። እሺ በቃ መጥቼ ረበሽኩሽ። በጣም ቆይ እኔም እንደው የምትፈልገው በነሽ ተይ። እኔ ኢሳያስ ነው ባልሰራላት እሺ ተረጋጊ። እሺ በቃ ነገ እንገናኛለን። እንዴ ግባ ሻይ ቡና ብል ምናምን አይባልም እንዴ? ይባላል። እኔማ እኮ መሽቶብሃል ብዬ ነው። ካልሆነ ናግባ። አይ ኦኬ ነው፣ ስቀልድ ነው። ለማንኛውም ነገ ከስራ ልትወጪ እስቲ እመጣለሽ። እሺ ግን ብዙ አትቸገር እሺ። ካልሆነ ምን ሌላ አማራጭ የለኝም ምናምን እያልሻ እንዴ? እሱማ እና ታዲያ አሁን መቅለስለሱ ምን አመጣ? ወይስ ከኔ ገንዘብ መጠየቅ አልፈልግሽም? አረ እንደዛ አይደለም ናቲ። በያውን ግቢ። ሰላም ደሪ። ነገ እናወራለን። እሺ ደህና እንዴ ግቢያ። እሺ ምንድነው? ምንም። ምን ነው አንቺ? ለምን ትመችኛለሽ? ራስሽ ፈቅደሽ አይደል እንዴ ላክሽኝ? እና ታዲያ እኔ ሄደሽ ልደት አክብሬ ነው እንጂ ጣጭ ብዬሻለሁ? ቆይ ሲጀመር ስትወጪ እንደዛ አልነበረም የለበሽው? የት ነው ቃልሽ ተሸመጣሽው? እነ ማዛ ጋ ነው። ከመዓዛ ጋር ነበርሽ እንጂ እነ ማዛ ቤትማ በፍጹም አልነበርሽም።
ምክንያቱም እንደዚህ ጠጥታችሁና ለብሳችሁ እያያችሁ ዝም አይሏችሁም ነበር። ካላመንሽ አትመኝ። ነይ ወዴት ነው የምትሄጂው? እያዋራሽ አይደል እንዴ? ደግሞኛል ልተኛበት። ትሰሚኛለሽ? የምትተኚው ያመሸሽበትን ቦታ እውነቱን ስትነግሪኝ ነው። ካልሆነ እዛ ያመሸሽበት ታድሪያለሽ። እያባረርሽኝ ነው እህቴ? አዎ እያባረርኩሽ ነው። እኔ ጠጥታና ሰክራ የምትመጣ ዱርዬ እህት የለችኝም። እንደዛ ከሆነ ጥሩ። ነይ ወዴት ነው የምትሄጂው? ደግሞ አፏን ሞልታ እወጣልሻለሁ ትላለች። ሂጂ ተኚ በቃ። እኔ እወጣልሻለሁ እንጂ። ቆይ ግን እኔ የምለው እኔ ዝም ብልሽ ኖሮ ልትሄጂ ነበር። አላውቅም። እንዴ ለምን ተለቅሻለሽ ታዲያ? ይሆንሽ ነገር አለ? አንቺ ከቤት አባረርሽኝ አይደል? ከዚህ በላይ ምን አለ? ታዲያ ጠጥተሽና ሰክረሽ ስትመጪ እኔ ዝም ማለት ነበረብኝ? ትክክል እኮ ነሽ። አሁንም ቢሆን እኔ እውነቱን ማወቅ ፈልጋለሁ። ስለዚህ እውነቱን ንገሪኝ። በቃ ልደቱ አይደል? ከጓደኞቿ ጋር ትንሽ ጠጥተን ነው። ምን? ከወንዶች ጋር ነው ወይስ ከሴቶች ጋር? ከሴቶች ጋር። እህቴ ግን ልመንሽ? በቃ ሲና ደክሞኛል ልተኛ። አሁን በቅዴ መሰረት ተመስገንን ማስወገድ አለብኝ። ከዚያ በኋላ አይንዬ የግሌ ብቻ የሆነች ማለት ነው። ከጎኗ ያሉትን ሰዎች ሁሉም ገለል ካረኩ በኋላ በፍቅር እሺ ካለች ወግ ባህሉን በጠበቀ በሀገር ሽማግሌ ያገባታለሁ። አይሆንም አሻፈረኝ ካለች ደግሞ ጠልፌ ወስዳታለሁ። አሁን ተመስገንን በምን አይነት መንገድ ላስወግደው ነው? እንደምን አደርክ ግርማቸው? አንተ ከስንት ጊዜ በኋላ ምን ልሰራ መጣ? ገለው ከጣሉኝ አንሳንሻ ላይ አሁን ከፊቴ ዞር በል ብያለሁ። ሰላም ቆየ ግርማቸው። ምንድን ነው የተፈጠረ ነገር አለ? ፊትህ ሰላም አይመስልም። አዎ ግርማቸው፣ ትንሽ ጠንከር ያለ ነገር ሳይኖር አይቀርም። ምንድን ነው እሱ? ከኔ በላይ ጠንከር ያለ ነገር? ያው ተመስገን። አንተ ወስላታ! ተመስገን ከኔ በላይ ጠንክሮ ነው። ለዚህ ቀይ ደግሞ እኔ ብቻ ነኝ ጠንካራ፣ እኔና እኔ ብቻ። እንደዛ ለማለት ፈልጌያለሁ። እንዴትም ለማለት ሞክር። ከኔ በላይ ጀግና የለም። በየትኛውም አጋጣሚ ተመስገን ከኔ ላይ ጠንካራ ነው። ኧረ ግርማቸው ልክ እኔም ብታስጨርስ። አላስጨርስ። እንደውም አንተን እዚህ ከመጨረስ አሁን ተነስተህ ብትሄድ ይሻላል። ከዚያ ወስላታ ሆነ ጓደኛህ ጋር ሂድና የተፈጠረው ነገር በደንብ አጣራ። ውሽልሽል ያንን መሳሪያ መሸከም የማይችል ልጅ ጀግና ብሎ ይጠራዋል። አሁን የኔ ሰው መሆን በጀው እንጂ እዚሁ ነበር የሚጨርሱ። ትላንት ላደረኩት ነገር በጣም ይቅርታ። ሁለተኛ አይደገምም። እሺ እንደማስደግሞ ደግሞ ተስፋ አደርጋለሁ። እና ልትሄጂ ነው? አሁን ልሄድ ነው። በአንቺ በቃ ቁርስሽን ብሉ። አንቺ በላሽ? አይኔ ይዘው መስራት ይበላል ብዬ ነው። እንዴ እንደዛማ አይሆንም። እይሱ ፒስ ነው። ምን ነው በጠዋት አስጠራኸኝ? ህይወት እንድታገናኝ ነው። ሌላ ለምን እፈልግሻለሁ? ኧረ ሳያስ ትናንት እንደዛ ፈርግጣ ዛሬ እንዴት ነው ማንስ መጣት? ትላንት ሌላ ቀን፣ ዛሬ ሌላ ቀን። ኧረ እኔም በምንም ታምር አሰማኝም ዛሬ። እንድትሰማሽ አድርጊያ።
ትናንትና ያኑ ለውጭ ወጣሁት በባዶ እኮ። እሺ እኔ ምን ላድርግ ከዚህ በላይ? ልጅቷ እኮ ገገማ ናት። እሺ አሁን ምን ባደርግ ይሻላል? እኔ ምንም ማድረገው ነገር የለም። ነገ ባይሆን ክላስ ስለምንገባ እዛ ታወራታለህ። እኔ ደግሞ እስከ ነገ መታገስ አልችልም። ዛሬ ማውራት አለብኝ። አረ እሱ እኔን አታስጨንቀኝ። ወይ ራስ በቃ አግኛት። እና እኔ እንዴት ላግኛት? ቆይ ግን ለምን ወይ ቤቷ አትሄዱም? ቤት ማንም አይኖርም? ቤተሰብ ምናምን? አረ ማንም አይኖርም። ሲስተሯ ስራ ነው የምትሆነው። አሪፍ በቃ እንሂዳ። እኔማ አልሄድም። ቤቱን አሳይተሽኝ ትመለሻለሽ። ነይ እንሂድ። አንተ ሰው ዛሬ እንጃል ነፍስ ተንቀሽቅሻለች። ግርማቸው ጉዳዩን እኮ ልነግርህ ግድ ስለሚለኝ ነው። እንዴት ነው ዛሬ አትሄድልኝም? አረ ግድ የለህም ግርማቸው፣ ከዚህ በፊት ባሳለፍንበት ይሁንብህ። ቆይ ጉዳዩ ስለማን? ስለ አይንዬ ነው። አይንዬ ና እስኪ ና። አይንዬ ነው። አይንዬን ተመስገን ሳይጠልፋት አይቀርም። ስለምንድን ነው እያወራ ያለው? ቀድሞ እኮ ልነግርህ ገና ተመስገን ስለዘረ። ታዲያ መጀመሪያ ስለ አይንዬ ነው የማወራው አትለኝም? እሺ አሁን ሁሉንም ነገር ተወውና ይህንን ነገር ከየት ሰማ? ጎረቤት ሲያወሩን የሰማሁት ማታ ጩኸት ነበረ። ጎረቤት ተሰብስበው ወደ አይንዬ ቤት ሲሄድ ተመስገን ይዟት ሲወጣ ነበር። በመሳሪያ አስፈራርቷቸውም ይዟት ሄደ። ቆይ ቤተሰቦቿ፣ ወንድሟ፣ እህቷ፣ እናቷ ቤት አልነበሩም? አረ ማንም የለም። ብቻ ጎረቤት ተሰብስበው አቅራቢያ ያለው ቀጠና ፖሊስ ጣቢያ ሊያመለክቱ ሄደ። በል አሁን ሂድና ማንም ሰው እንዳይንቀሳቀስ ነገራቸው። ግርማቸው ይሄን ጉዳይ እኔ ራሴ ጨርሳለሁ ብሏል በላቸው። ከዚህ ቃል ግን ማንም ሰው ቢያፈነግጥ ወዮለት። ሂድ ነገራቸው። ተመስገን 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 ተመስገን። አንቺ እኔ ማቶኝ ከሆነ ደግሞ እብድ ነው ማለት። እብዱንኩ ማለት ደግሞ ልክ እንደሆነ ቤትሽ ይመጣና አንቺ የትሽ እንድድርልኝ እጠይቃታለሁ ማለት ነው። ወንድ ነህ። ወንድነቴንማ እንኳን ሴቶቹ ወንዶቹም ይመሰክሩልኝ። እሺ አሁን ምንም አይነት ወሬ አልፈልግም። ቤቴን ለቀህ ውጣ። እወጣለሁ፣ ግን አብረን መሆን ያለበት። አብረን እንወጣለን፣ አብረሽን ትያለሽ። ትሰማኛለህ? አይደለም አብሬ ለሆን ይቅርና አንድም ደቂቃ አጠገቤ እንድትቆም አልፈልግም። እንዴት አባሽ እንደናቅሽኝ እኮ። ጭራሽ እኔ ነኝ ናቁ። ቤቴ ድረስ እኮ የመጣው አንተ ነህ። ከዚህ በላይ መናቅም መናናቅም የለም። እሺ እሱን ተይው። አንድ እጅ እስከምትገቢ ድረስ ና ቤት እያልሽ የምትጠሪ እራስሽ ትሆኛለሽ። ለማየት ያብቃሽ። እሺ አሁን ውጣልኝ። የእውነት አሉጣ፣ እንደውም መትሽ ትምጣ፣ እንተዋወቃለን። በጣም ጥሩ። እንደውም ጠፍጥፋ ታስወጣለች። እሺ ና አሁን ቶሎ እንውጣ። እህትሽን በጣም ነው የምትፈሪያት ማለት ነው? ና እንውጣ። እናቴ በጣም ይቅርታ፣ ልጅቷ ስላልመጣችልኝ ነው። እሺ ቶሎ እመጣለሁ። በቃ መጣ አይደል? መጣችልሽ? አዎ መጣች። በቃ ዛሬ የት ሄደን ነው? ከቤት እንድትወጣልኝ ነው እንጂ እኮ አብረን አንውልም። በቃ ስለዚህ ስለ እህትሽ በደንብ አውቄያለሁ። ይህ ማለት ደግሞ እሷ ጌጄ ልማከርና ትላንት መጠጥ ቤቱ እንደረበሽም እነግራታለሁ። ኢሳያስ በእናትህ አትበጥብጠኝ። እኔ ምንም አልበጠበጥኩሽ።
አብረሽኝ ሁኚ ብቻ ነው ያልኩት። ፍቅር እኮ በግድ የሚሆን ነገር አይደለም። እኔ እኮ በግድ ይሁን አላልኩ። ቢያንስ አብረሽኝ ሁኚ ነው ያልኩት እኮ። አብረን ልንሆን የምንችለው እኔ ስፈቅድ ነው። ምን እንዳደርግ ነው ቆይሽ የምፈልጊው? በቃ እኔ ስፈልግ ላውራ፣ አንተ አታስጨንቀኝ። አንቺማ መቼም አትወሪኝ። ለዛ እኮ ችግር የለም አወራሃለሁ። ዳግመኛ ግን ቤት እንዳትመጣ። ደግሞ ከእህቴ ጋር ያለህን ነገር አቁም። እሺ በቃ ቢስ ችግር የለው። እሺ በቃ አሁን ሂድ። ነገ ጠዋት ትምህርት ልሸኝሽ በእናትሽ። እሺ ይቻላል። በአንተ ቤት የከተማውን ወጠጤ ማባረረ ነው። አላወቅም። አጠገብህ ማን እንዳለ ባወቅክ ኖሮ አንጥሩምባ እንዴት ሆነ? ኧረ አንድ የሚያውቅ ተመተመ የለም። ሁሉም እሺ ብሎ ወደ ቀዬው ተመለሰ። ጥሩ ነው። ጭራሽ እኮ ወረቀት ላይ ጽፎ ተሳልቆብኝ ነው ሄደው። ኧረ እንደሱ እኮ አይደለም። እዚህ ቀዬ ላይ እንደርሱም ይውኙኝ አለ የለም። እንግዲያውስ ይሄን መሳሪያዬን ይቀምሰዋል። አዎ እንደሱ ነው። የዚያን ጊዜ ደሙን ለአፈር ስጋውን ላሞራ ስሰጠው የዚያን ጊዜ ተሸሽጎ ይቀራል። አዎ ይገባል። አሁን አይንዬ ብሏል። እንግዲያውስ እሷን ወደማያይበት ወደ ሲኦል ስከተው የዚያን ጊዜ አልፎ ይቀራል። አሁን ግን ወዴት ነው የምንሄደው? ወዴት እንሂድ? የት እንፈልጋቸው? እንጃ። የት እንደወሰዳት በምን ይታወቃል? አሁን ትንሽ የሚሄዱበትን ረጋ ብለን እናስብና ከዛ የት እንደወሰዳት እንደርስበታለን። ደግሞ በቃሌ መሰረት ሁሉንም ነገር ይዤልሽ መጥቻለሁ። ወይኔ እኔ እህት በጣም ነው የማመሰግነው። በቃ ነገ ቀጥ ብለሽ ወደ ትምህርት ነው የምትሄጂው። እሱማ ግድ ይላል። ደግሞ አኮራሻለሁ። እሺ አውቃለሁ እህቴ፣ ደግሞ ተማመንብሻለሁ። ቆይ ግን ለምን አልወሰድሽኝም? አብረን እንገዛ ነበር እኮ። እናንተ እኮ ስለነበር ከሱ ጋር ገዛን። ኦ እንኳንም ያልነበርኳ እና እንዴት ነበር? በፍቅር አይንና ሲያይሽ ነበር? አንቺ ልጅ ናቲ እኮ የሚወዳት ልጅ እንዳለሽ ነገርሽ ነበር። የምትወደው ልጅ ደግሞ እዚህ እንደሌለች አንቺም እንደነገርሽኝ አትርሺ። ቆይ ግን እሷ የት ነበር ሄዳለች ያልሽኝ? ከሀገር ውጭ ናት። ኧረ እህቴ አትፍተሽ፣ የሆነ ነገር ፍጠሪ። ህይወቴ ግን የምታወሪው ነገር እየታወቀሽ ነው። ይታወቀኛል እንጂ ደግሞ ከጎና አጋር ቢኖረው ምንም ችግር የለም። በዛ ላይ ልጁ ጊዜ እየሰጠሽ ነው። ይኸውልሽ እንደዚህ አይነት አጋጣሚዎች እንደ ቀልድ አይገኙም፣ ነግሬሻለሁ። ናቲ እኮ ጊዜ እየሰጠኝ ያለው በምንም አይነት መንገድ ይሁን ብቻ ጨዋታውን አንቺ ተጫውቺ። እሺ ሞክራለሁ። ሞክራለሁ ሳይሆን አድርጋለሁ በይ። ደግሞ እኔም በማግዝሽ አግዝሻለሁ። አሁን እንዴት ልናገኘው እንችላለን? ስልኩን በወረቀት ጽፌዋለሁ። እንዴ በጣም ጥሩ። ስጭኝና እንደውልለታ፣ ከዛ እናገኘዋለን። እንዴ ምን ብሎ ነው አሁን ተለያይተን አሁን የምናገኘው? እንዴ ከእቴ ጋር አሪፍ ነገር መርጠ ስለገዛልኝ አመሰግናለሁ እለዋለሁ። አራንቺ ተይ እንዴ ረፊ። እንዴ ደውልለታለሁ። የት ነበር ስልኬ? አንቺ ረፊ እንጂ ምን ሆነሻል? ደግሞ ምንም ቢሆን ታላቅሽ ነኝ። ቢያምጪ አምሮኝ እኮ ነው። እንጂ ስነ ስርዓት ነው። እንዴ ናቲ መጣ? እንዴ ተነሳሽ? ቁጭ በል። እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለሁልሽ። አትጨነቅ፣ እንደ ቤት ያው። ኧረ ችግር የለም። የምር እህቴን ስላገዝካት አብራችሁ ስለገዛችሁልኝ በጣም አመሰግናለሁ።
በችግር ጊዜ አብሬያት ካልሆንኩ ታዲያ ምኑን ክላስ ምትሆን? እውነት ከልብ አመሰግናለሁ። ግን አስቢው እስቲ እህትሽ ወደዛ ወደማይሆን ህይወት ገብታስ ቢሆን ኖሮ ታናሽ ብትሆኝም እኮ ምን መቆጣት ነበረብሽ? ናቲ ምንድነው መዘባርቀው? አይ በቃ ቆይ ማላቀው ነገር አለ መሰለኝ። አይ ምን ያው ተቸግሬ ነበር። በዛ ላይ ደግሞ ቆቡንም ተሰርቄ ነበር። ለዛ ናቲ ነው ሁሉንም ነገር የገዛው። ቲና በጣም ትልቅ ነገር ደብቀሽኛል። ወይ ደግሞ ወደ ምን አይነት ህይወት ልትገቢ ነበር? የማይሆን ህይወት ማለት የችግር ህይወት ነው። የችግር ህይወትማ ከልጅነታችን ጀምሮ እናውቀዋለን። ቲና በጣም ትልቅ ነገር እየደበቅሽ ነው። እኔ ልጅ አይደለሁም በትንሽ ነገር መታታልኝ። ንገሪ። ያው በጣም ሲቸግረኝ ሴተኛ ዳር ልሆን ነበር። በቃ የማይሆን ነገር ውስጥ ነበረች። በቃ ምርጫ ስላጣች ነው ይሄን ነው ውሳኔ ወሰነችው። ደግሞ ምንም ሳትሆን ፈጣሪ እኔን ጣለላት። በቃ አሁን መጨነቅ እኮ ያስፈልግ። ጥሩ በቃ እናንተ አውሩኔ ጓደኛዬ ጋር ልሂድ። ያ ነገር ግን እንዳይደገምሽ መጀመሪያ ለራስሽ ወቂበት ቲና። ቆይ አንተ ምንድን ነው የምትለፈልፈው? እኔ እኮ እንደዚህ አስተማመሰግነኝ እኮ የምታውቅ መስሎኝ እኮ ነው። እሷ የምታውቀው አንተ ሁሉንም ነገር እንዳደረክላት ነው። ታዲያ እኔ መች አወኩ? በቃ ይቅርታ። እሺ ችግር የለውም። እህቴ ለእኔ ስትል የማይሆን ጣጣ ውስጥ ገብታ ነበር። በምን አግዛታለሁ? እኔ እንጃ። አሁን ወዴት ነው እየሄድኩ ያለሁት? ለምን እንደውም ኢሳያስ ጋር ደውዬ እኔንም እህቴንም ለማገዝ የሆነ ስራ እንዲያገኝልኝ አልነግረው? አዎ በዚህ ጥቀመኝ እንጂ ይሄ ከንቱ። ሄሎ ኢሳያስ፣ የት ነህ? ምን ነው ፈልገሽ ነው እንዴ? አዎ የት ነህ? አንቺ የት ነሽ? እኔ ለምን? እኔ ከኛ ቤት ወደ ታች እየወረድኩ ነው። እሺ መጣሁ። በቃ አንድ ቦታ ቆመሽ ጠብቂ። መጣሁ። ግርማቸው እንደው ሀሳብ መጣልኝ። ለዚያውም አይንዬን በቶሎ እጄ የሚያስገባ ሀሳብ። ምንድነው እሱ? ግርማቸው የመጣልህ ሀሳብ ያ እርጋፉ ወንድሟ አለ አይደለ? እሱን አግተን ስናሰቃየው የዚያን ጊዜ ነገሮች በቀላሉ ያልኩ። እሱም አይንዬን አመጥቶ እጄ ሲያስገባ እኔም ወንድሙን እለቅለታለሁ። ከዛ በኋላ አይንዬ የብቻ የሆነች ማለት አይደለም። እሱን ነው የምናደርገው። አሁን ተነሱ እንሂድ። ስማ ያን ኮምፒውተር ምናምን ጉርጉሩን ክፍል ለዛሬ ይፈልጓል። ሁለተኛ ደግሞ ያን ጉዳዩን ነገር አሳክል። ዛሬ ራሷን መሳት አለባት። እሺ እኔ ስላንተ ስራ አይመለከተኝ። አርግ የተባልኩ ነው አርግ። ካላረክ ደግሞ ይከተልን ታውቃለህ እኮ። እንደዛ ይሻላል። ደግሞ ነገርዩን በምግብ አርጎሽ። በል በቃ ቻው። ህይወቴ እነዛ ለጋ ሰውነቶች በደነዘዘ ስሜት ምን እንደማደርጋቸውን ያውቃል። በሰማዩ ላይ ደሞ እንደ ፈጣሪ በአየሩ ላይ እምቧ በይልኝ እምቧ በይልኝ እምቧ በይልኝ እምቧ በይልኝ ነይ ባይሮፕላን በሰማዩ ላይ ደሞ እንደ ፈጣሪ በአየሩ ላይ አንቺ ዋ የኔ ፍልቅልቅ
ፍልቅልቅ ሁለመናሽ ወርቅ አንቺ ዋ የኔ ፍልቅልቅ ሁለመናሽ ወርቅ እምቧ በይ ይለኝ